ሰላም ጤና ይስጥልኝ ክብራትና ክብራን የቻናሌ ተከታታዮች በእያላችሁበት ሰላማችሁ ይብዛ። እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ዛሬም እንደተለመደው አሪፍና ጠቃሚ የሆነ መረጃ ይዤላችሁ ቀርቤያለሁ። ዛሬ ከርዕሱ ላይ እንዳያችሁት ማለት ነው ማንኛውም ሰው ስልክ ያለው በሙሉ ሊያውቀው የሚገባ አንድ ሴቲንግ አለ። ይህም ሴቲንግ ምንድነው የሚያደርግላችሁ? ብዙ ጥቅም ይዟል። አንደኛ ከሰው ላይ ስልክ መግዛት ካሰባችሁ ወይም አዲስ ስልክ መግዛት ካሰባችሁ በቀላሉ ስልኩ ምን ችግር እንዳለበትና ሁሉም ፕሮግራሞቹ እንደሚሰሩ የምታረጋግጡበት ነው ማለት ነው። ሁለተኛ ደግሞ አሁን የያዛችሁትን ስልክ ኢቭን ራሱ ማለት ነው እየሰራ ነው ወይ በትክክል ስልካችሁ ወይስ ምን ችግር አለበት፣ ሁሉም ነገሩ እየሰራ ነው ወይ የሚለውን አሁን ቼክ ማድረግ ትችላላችሁ እኔ ጋር ማለት ነው። ስለዚህ እኔ ማሳያችኋለሁ። አሁን ስልኬን አብረን ቼክ እናደርገዋል። እናንተም ደግሞ ስልካችሁ ላይ ችግር ካለ አውጥቶ ስለሚያሳያችሁ አብራችሁ ስልካችሁን ቼክ ታደርጋላችሁ ማለት ነው። በተለይ ደግሞ አዲስ ስልክ ወይም ደግሞ ከሰው ላይ በተለይ ለመግዛት ካሰባችሁ ይህንን ነገር መሞከራችሁን እንዳትረሱ። አንደኛ ስልኩ ምን ችግር እንዳለበት ይነግራችኋል። ሰውየው ቢያጭበረብራችሁ ራሱ ይህ ሴቲንግ ያለውን ችግር በሙሉ ስለሚፈታላችሁ ማለት ነው። ስለዚህ ቪዲዮውን ላይክ እያደረጋችሁ አሁን ቀጥታ ወደ ፕሮግራሙ እናልፋለን። መልካም ቆይታ ይሁንላችሁ። ሰብስክራይብ ማድረግ እንዳትረሱ። እሺ ጓደኞቼ ወደ ስልካችን ተመልሰናል እንደምትመለከቱት። ስለዚህ አሁን እኔ ስልኬን ቼክ አደርገዋለሁ ማለት ነው። ቼክ የምናደርገው በነገራችን ላይ ለአይፎንም ስልክ ይሰራል። ገብታችሁ ባትሪ ኤንድ ዲቫይስ ኬር የሚለው ላይ ገብታችሁ በዚሁ መሰረት ማየት ቼክ ማድረግ ትችላላችሁ። መጀመሪያ የምናደርገው ወደ ስልካችን የሴቲንግ አፕሊኬሽን መሄድ ነው ማለት ነው። ወደ ሴቲንግ አፕሊኬሽን ከሄድን በኋላ ባትሪ ኤንድ ዲቫይስ ኬር የሚል አለ፣ ወይም ዲቫይስ ኬር ሊሆን ይችላል። ለምሳሌ ለኔ ዲቫይስ ኬር ብሎ ነው የመጣው። ስለዚህ ይችን ነካ አደርጋታለሁ ማለት ነው። ካደረጋችሁ በኋላ ያው ስለ ስልካችሁ ሙሉ ዲቴይል የሚያሳይበት ቦታ ነው። ስለ ባትሪው፣ ስለ ስቶሬጁ፣ ስለ ሚሞሪው የምታገኙበት ቦታ ነው ማለት ነው። ግን ወደ ታች ዝቅ ትሉና ዲያግኖቲክስ የምትል ታገኛላችሁ ማለት ነው። እቺ ማከብባት ዲያግኖቲክስ የምትላለች። ይሄ ነው እንግዲህ ስክሪኑ ይሰራል፣ ድምፁ በትክክል ይሰራል፣ ሁሉ ነገር የሚለውን ቼክ የሚያደርግላችሁ ይሄ ነው። አዲስ ስልክ ስትገዙ ይሄን ቼክ ማድረግ አለበት። የመጀመሪያው ፎን ዲያግኖቲክስ የሚል አለ። እሱን አንድ ጊዜ ትነኩታላችሁ ማለት ነው። ከዛ እንደምትመለከቱት እንደዚህ እያደረገ ቼክ ያደርጋል ማለት ነው። ለምሳሌ ሲም ካርዱ ላይ ችግር ካለ እዚህ ጋር ኢዚስ አን ኤስዲ ካርድ ኢንሰርትድ ነው የሚለኝ። ሚሞሪ ካርድ አለ ሆይ እያለኝ ነው። ስለዚህ ኖ ልበለው ስለሌለው ስልኩ፣ ካለው ግን የስ በሉት ቼክ እንዲያደርግላችሁ ማለት ነው። ሚሞሪውንም ሁሉንም ቼክ እንዲያደርግ። እንደምታዩት ሞባይል ኔትወርኩ ጉድ ነው አለ። ሴንሰሩን ማለት ስክሪኑን ቼክ እያደረገ ነው። ኦኬ አርሟል። ሎኬሽን አክሰሰሪ አለኝ። ስለዚህ ሎኬሽን ሲጠይቃችሁ ሎኬሽኑ እየሰራ እንደሆነ ለማወቅ ፍቃድ ስጡት ማለት ነው። እዚህ ጋር እንደምታዩት ቱ ቼክ ዩር ፎን ሎኬሽን ተርን ኦን ሎኬሽን ኦን ሴቲንግ ይላል። ስለዚህ ወደ ሴቲንግ ሄዳችሁ ሎኬሽን አብሩ ነው የሚላችሁ። ያው ትዕዛዙን እናንተ መፈጸም ነው ማለት ነው። ከዛ ስታርት በሉት። ሎኬሽኑንም ያይላችኋል። እንደምታዩት ዋይፋይውን ቼክ ያደርጋል። ዋይፋይ ቼክ ማድረግ ከፈለጋችሁ ዋይፋይ በትክክል ይሰራ ላይ ሰራ የሚለውን ዋይፋይ ማብራት ይኖርባችኋል። ይሄን ያብርቻለሁ። እንደምትመለከቱት ፍቃድ ይጠይቃችኋል። ሳምሰንግ ሚሞሪ ይላል አለው በሉት። ከዛ አሁንም ተርን ኦን ብሉቱዝ ይለናል። አሁንም ተርን ኦን የሚለውን ነክተን ብሉቱዝ ማብራት አለብን ማለት ነው። ሁሉንም ቼክ ያደርጋል። መጨረሻ ነው ውጤቱን የሚያሳየን ማለት ነው። ከዛ በተኖቹን ደግሞ ፕረስ ዘ ቮሊዩም አፕ በተን ይላል። የቮሊዩም አፕ በተኑ እየነካ ሆኖ መስራትና ለመስራቱ ማለት ነው። ይሄን ማለት የሚላችሁን ፕረስ ዘ ቮሊዩም ዳውን በተን ይላል። የቮሊዩም መቀነሻውን ደግሞ ቼክ ታደርጋላችሁ። የሚላችሁን ትነካላችሁ። ፕረስ ዘ ሳይድ ኪ ይላል። ሁሉም ትነካላችሁ ማለት ነው። ከዛ ይሄን ቴስት አድርጎ ከጨረሰ በኋላ ውጤቱ መጨረሻ ላይ ነው የምታዩት። ከዛ ራን ዲያግኖስቲክ ተርን ኦን አፕ ኖቲፊኬሽን ይላል። የአፕ ኖቲፊኬሽን አብራያ ላይ ነው። አሁንም ፍቃድ ይሰጠዋል። እዚህ ጋር እንደምታዩት ወደ ኋላ እንመለሳል። ያው የሚጠይቀንን እናደርጋል ማለት ነው።
እሺ እዛ ቫይብሬቱን ቼክ ያደርጋል። ደግሞ ታፕ ዘ ቫይብሬት በተን ቢሎው ቼክ ኢፍ ዩር ፎን ኢዝ ቫይብሬት ኖርማል ይላል። ቫይብሬት ማድረጉን የቫይብሬት መተኑን ንካ እያለኝ ነው። እንደምታዩት ኢንኮል ስፒከር ይላል። የሚላችሁን መንካት ነው ማለት ነው። ደዋወሉ ምናምን ሁሉም ቼክ ያል። እሺ ካን ዩ ሂር ዘ ሳውንድ ፍሮም ዘ ስፒከር፣ ድምጹን ሰምታችሁታል ወይ ነው የሚለው። እኔ ሰምቼዋለሁ። ካልሰማችሁት እናንተ ኖ በሉ፣ እኔ የስ ስለዋለሁ ማለት ነው። ሚዲያ ስፒከር ይላል፣ ፕሌይ ይላል። እሺ ይሄን ሰምታችሁታል ነው የሚላችሁ። የስ እኔ ሰምቼዋለሁ። ካልሰማችሁ ችግሩን መናገር ይኖርባችኋል። ከዛ ፍቃድ ትጠይቃላችሁ። ኦኬ በሉት። ካሜራውን ደግሞ ቼክ ያደርጋል። እንደምትመለከቱት ሬር ካሜራ እያለ ነው። ካሜራውን ቼክ አድርጓል። ከዛ ፊንገር ፕሪንቱን ምናምን ቼክ ያደርጋል። የፊንገር ፕሪንቱን የጣት አሻራውን ቦታ ትነካላችሁ ማለት ነው። ከዛ ፌስ ደግሞ ቼክ ያደርጋል። ፊታችሁን እንደዚህ ወደ ካሜራው ታያላችሁ ማለት ነው። ከዛ አሁን ደግሞ ስክሪኑን በትክክል መስራቱን ብላክ አድርጓል። እንደምታዩት ይህን ታቀለማላችሁ በእጃችሁ ማለት ነው። እንዲህ ያርጋችሁ ሁሉንም እንትን ትላላችሁ። ሁሉንም እንትን የማይሰራላችሁ ከሆነ ስክሪኑ ላይ ችግር አለ ማለት ነው። ይሄኛውን ግን ሙሉውን እንደዚህ አርጋችሁ ከጨረሳችሁት ሁሉም ታቹ ይሰራል ማለት ነው። ምንም ችግር የለበትም ማለት ነው። እንደዚህ ያደረግን ጨረስን። እሺ ኬብል ቻርጂንግ ይላል። ኦኬ በሉት። ኮኔክት ቻርጀር ይላል። ቻርጀር ኦኬ ቻርጀር እንትን ማለት ይጠበቅብኛል። ቻርጀር ኮኔክት አድርጉት። ቼክ እያደረገ ነው። እንግዲህ አንድ ቀርቶና ማለት እሺ ሄድፎን ነው የሚለን። ሌላ ደግሞ ያው ሄድፎን ማለት ይሄን ነው መጠቀም ይኖርብና እናንተ ሞክሩት። እኔ ለጊዜው አልፈዋለሁ ማለት ነው። ያው እንትን እንዳላበዛባችሁ እናንተ ስልክ የምትገዙ ከሆነ ቼክ አድርጉ። የራሳችሁንም ስልክ እስኪ ቼክ አድርጉና ውጤቱን በኮሜንት እንድታሳውቁ። ከዚያ እንደምታዩት ጨርሷል። 20% ሄዷል። ኦኬ ምን እንግዲህ ሁሉንም እዚህ ጋር ውጤቱ ነው እንግዲህ እንደምታዩት 14 ኖርማል ይላል። አክሽን ሪኳየርድ ቱ ይላል። እንግዲህ እንደምትመለከቱት ሁለት ችግሮች አግኝቷል። ሌላው ግን አሪፍ ነው ነው የሚለው። እንደምትመለከቱት ባትሪ ስታቱሱ አሪፍ ነው። ከሲም ካርዱ ጋር የተያዘ ምንም ችግር የለም፣ ይሰራል፣ መደዋወል ይችላል። ኤስዲ ካርድ ሚሞሪም በትክክል ይሰራል አለኝ። እንደምታዩት ፓወር ሪስታርት ስታተስ የምትላለች እሷ ላይ ቃል አጋኗ መጥቷል። እሷን አሳያችኋለሁ። ኦፊሻል ሶፍትዌሩ ምንም ችግር የለበትም። ሞባይል ኔትወርክ ላይ ችግር የለበትም። ሴንሰሩ ማለት ስክሪኑ ላይ ምንም ችግር የለበትም። ሎኬሽኑ ላይ ምንም ችግር የለም። ዋይፋይ፣ ብሉቱዝ ላይ እነዚህ በትክክል ይሰራሉ። ሌላው በተኑ ላይ ትንሽ ችግር አለ። የው ቃል አጋኗ መጥቶልኛል። እዛ ኦኬ ብለን ቼክ እናደርገዋለን ማለት ነው። ቫይብሬቱ አለ። ቫይብሬቱ ላይ ምንም ችግር የለም። ስፒከሩም ላይ አሪፍ ነው። እንዲህ ያረመባቸው ላይ አሪፍ ነው ማለት ነው። ስለዚህ ፊንገር ፕሪንቱ፣ ፌስ ሪኮግኒሽን፣ ታች ስክሪን፣ ኬብል እነዚህ አሪፍ ናቸው ማለት ነው። ሶ እዚህ ጋር እንደምታዩት ሪስታርት እንዳያደርገው እንጂ ስልኬን እዚህ ጋር እንዳይቋረጥ ሪከርዱ በተን ይላል። በተኑ ላይ ትንሽ ችግር አለ እያለ ነው። ስለዚህ ቴስት ኤጌን የሚል አለ። እሱን እንነካዋለን ማለት ነው። በተኑ ላይ ቮሊዩም አፕ በተን ኦኬ፣ ቮሊዩም ዳውን በተን፣ ሳይድ ኪ ኦኬ ኖርማል ነው። ሳይድ ኪ አልነካሁትም ነበር። ቮሊዩም አፕ፣ ቮሊዩም ዳውን፣ ሳይድ ኪ። ሳይድ ኪ ማለት የፓወር በተኑ ማለት ነው።
ስለዚህ እንመለሳል ማለት ነው። እዚህ ጋር እንደምታዩት በደንብ ቼክ ሳላደረኩ ነው። ፎን ሪስታርት ስታተስ ይላል። እዚህ ጋር ስነኩት ፓወር ሪስታርት ስታተስ ይላል። እዚህ ጋር ሪስታርት አሁን አድርጋችሁ እናንተ ሞክሩ ስልካችሁን፣ ምክንያቱም ያው እንዳይቋረጥ ሪከርዱ በማለት ነው። እንግዲህ የተበላሸ ስልክ ከሆነ አንደኛ ባትሪው ራሱ የመጀመሪያው ላይ ባትሪው ላይ ቃል አጋኖ ሊያመጣ ይችላል። ትክክል አይደለም። ሲም ካርድ ላይ ችግር ካለ እዛም ያሳውቃችኋል ማለት ነው። በተለይ ሴንሰሩን በደንብ ማየት አለባችሁ። ስክሪኑ በደንብ ይሰራል ወይ፣ የተለወጠ ተች ስክሪን ነው ወይ፣ ስፒከሮቹ በትክክል ይሰራሉ ወይ፣ እነዚህ ቻርጅ ላይ ምናምን፣ እነዚህን ሁሉንም ቼክ አድርጋችሁ ስልክ መግዛት ትችላላችሁ። የእናንተም ምን ችግር እንዳጋጠማችሁ በኮመንት ግለጹልኝ። ያው በቀጣይ ቪዲዮ በሌላ መረጃ እንገናኛለን። እስከዚያው ጊዜ በያላችሁበት ሰላማችሁ ይብዛ። ጥያቄ ካለ ጠይቁ፣ እመልሳለሁ። መመለስ የምችለውን በዛው መልሳለሁ። ቪዲዮ የሚያስፈልገውን ደግሞ ቪዲዮ ሰራበታለሁ ማለት ነው። የአዲሱ ቻናሌ ነው። ሰብስክራይብ ያደረጋችሁ አበረታቱኝ። መልካም ጊዜ ይሁንላችሁ።